ጤና ይስጥልን እንደምሰነበታችሁ ሳምንታዊን ውሎ አዳር መሰናዷችንን እነሆ ካሁን ሰዓት ጀምሮ ወደ እናንተ እናደርሳለን እንድትከታተሉን ግብዣችን ነው አሁን መገኘው ሀዲያ ዞን ሊሞ ወረዳ ነው የገጠር ኮሪደር መንገድ ላይ ነው ያለሁት ተመልካቾቼ ግራና ቀኝ ስትመለከቱ እጅግ ዘመናዊ ቤቶችን ታያላችሁ እንግዲህ እነዚህ ዘመናዊ ያርሶ አደር ቤቶች ምን ይመስላሉ ህይወታቸው እንዴት ነው ሚለውን ዘልቄ ከነሱ ጋር አብሬ ውዬ አድሬ ወደናንተ ማሳያችሁ ሆናል የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ በካሜራው ሙሉ ቀን ሽመልስ አብረናችሁ ነን ቴክኖሎጂው ከተማን ብቻ አይደለም ያስዋበ ያለው ተመልካቾቼ ገጠሮችንም ውብ አርጓቸዋል በእውነቱ ይሄን ለሰሩ ለደከሙ ሁሉ ከልብ በዝግጅት ክፍሉ ስም አመሰግናለሁ እኔ ልጓዝ ገና ብዙ ነገር ነው ማሳያችሁ ይሄ ነው ቤቱ መቼም የሰው አጥር ዝም ብሎ አይገባም ከምን መና የኖም ጡመኔ ጡማ ዋገለ ጡማ አኮሎ ዋለ ምናገ ጡማ ዋለሄ አኮሎ ዋለሄ ጡማኔ ነይ ማለት ነው ጡመኔ ዋገለ ጡማሜ ለካ ጡመን ዋገለ ባዲ ደናነሽ ዳና እግዚአብሔር መስከር እሺ አኮሎ ዋለሄ በይ ካልወጣችልሽ ነይ ማለት ነው ደስ ብሎኛ በእውነት እንዴት እንደምነግርሽ አላቀም እሺ ቆንጆ ነው ሁሉም ነገር ደስ ይላል በጣም ከመናገሬ ከገጽታ ያወቅሽ እንደተደሰትኩኝና እዚህ ጋር ዘመናዊ ቤት አለው እዚህ ጋር ባህላዊ ቤት አለው ግራ ገብቶኛል ወዴት ነው የትኛ ነው የሚቀድመው እንደፈለግሽ ይሄ ግቢ ሁሉ የኔ ነው የእግዚአብሔርም ነው የኔም ነው ከዛ የፈለግሽውን ቤት ነው የምትገቢ እስቲ ነይቆ ይሄንን ሊቀም እኔ በጣም ከውጪ ሳየው ጓጉቻለሁ አዲስ ቤት ነው በጣም ነው ተመልካቾቼ ቤቱ የሚያምረው እንግዲህ እዚህ የገጠር ኮሪደር መንደር ውስጥ ነኝ ያለሁት እንደዚህ አይነት በርካታ ቤቶች ዙሪያውን ተሰርተዋል ይሄ ምን ያህል ጊዜ ሆነ አሁን 6 ወር ይዟል 3 ወር ነው ያለቀ ዘመናዊ ቤት ውስጥ ነው የገባችው እስቲ ንግባ አሁን ቤት ግቢ አሁን አዲሱን ቤት ምንድነው የሚባለው ቤት ለምቦሳ ነው የሚባለው አይደል ተመልካቾቼ ቃላት ያጥረኛል እጅግ ዘመናዊ ቤቶች ናቸው እነዚህ ምን ክፍሎች ናቸው እኔ አሳይሻለሁ ይሄ የእንግዳ ነው ይባላል ይሄ የእንግዳ የገጠር መንደር እንደዚህ ተቀይሮ ማየት ይሄ እንግዳ ማረፊያ ይሄ ያባወሪያ መኖሪያ የተባልኩት ይሄስ የልጆች እንግዲህ እንዲ ተብሏል እዚህ አካባቢ ይጮሃል ምንድነው ግን ይሄ የሚጮው ፀሐይ ነው ከፀሐይ ነው የሚቀበለው ይሄ ሶላር ነው በቃ እንደዚህ ይጮሃል የቤታችሁ ተተክሏል ምንም ችግር እንዳይገጥማችሁ ምንም ችግር የለም ፀሐይ ቻርጅ ያረጋል ከሞላ በኋላ ጨዋት የለም እስቲሙላው እስቲሙላ ተቀረዋለች ከሞላ በኋላ ይሄ ድምጽ አይኖርም ቻርጅ ያረገ ነው ማለት ነው ሞባይላችን ቻርጅ ሆኖ ሲሞላ ያቆማል አይደል ድምጽ የመጣው ፀሐይ የሳበ ነው ቻርጅ ያረገ ነው ብላኛለች እንግዲህ ይሄ ድል ተጠቃሚ በመሆንሽ እኔ የተሰማሽ ስሜት ተመልካቾቼ እዚህስ ገባው የእንግዳ ማረፊያ ነው አለች ይሄ የእንግዳ ማረፊያ ነው ይሄ እንግዳ ልብስ የሚቀመጥበት ቦታ ነው አረዝነጣ ሲሆንልኝ ይሄ ደግሞ ነይ ግቢ አባወራ ይሄው እዚህ ቁምሳጥን ሁሉም ነገር ሞልቷል ሁሉም ነገር አስተካክሏል ይሄ እንደደከሙ ለሰሩ በጣም ያመሰግንኩ ነው ነስቲ ገና ስለነዚህ ቤቶች ብዙ ነገር ታወሪልኛለሽ እድለኛ ነሽ እሺ ሁሉም ጋር ቁምሳጥን አለ ምን አለ የት ጋር እንደምቀመጥ ራሱ ተመልካቾቼ ግራ ገብቶኛል ያው ባዚ ወይኔ እኔ ከደስታዬ ብዛት ስምሽን ራሱ ሳልጠይቅ እኔ አስካለ ተስፋዬ ይባላለሁ እኔም ነጻነት ወርቁ ከአዲስ አበባ ከኢትዮጵያ ቴሌቪዥን መዝናኛ ክፍል ውሎ አዳር የተሰኘ ፕሮግራም አለኝና ከዛ ነው የመጣሁት እንግዲህ እናንተ ጋር መጥቼ ባህላችሁን አኗኗራችሁን መንደራችሁን ቃኝቼ
ካንቺ ጋር እንደ እህት እንደ ጓደኛ አብሬሽ ምትሰሪውን እያገዝኩኝ ውዬ ለመሄድ ነው ፍቃደኛ ከሆንሽ ጥሩ ነው እንኳን በሰላም መጣሽ እንኳን በሰላም ቆየሽኝ ባየሁት ነገር ገና በእጅግ በጣም ደስ ብሎኛል ቤትሽን ወደድኩት ቤቱ በጣም ደስ ይላል ይሄ ምን ቀበሌ ነው የሚባል ዱባንቾ ቀበሌ ሊሞረዳ ሀዲያ ዞን ሊሞረዳ ዲባንቾ ቀበሌ ነው የመጣው ቀበሌ ይባላል እንግዲህ የገጠር ኮሪደር ልማቱ ከሰራቸው ዋና ስራዎች መካከል አንዱ ይሄ የገባንበት ቤት ነው እስቲ ንገሪ ይሄ መጀመሪያ ነው መንግስት ነው የሰራ እድለኛው አንዱ አንቺ እድለኛ ነኝ ይሄንን ሁሉንም ነገር አዘጋጅቶ እነዚህን በሙሉ አሟልቶ ሁሉንም ነገር እዚህ ቤት ያለው ነገር ሁሉ እሱ ነው አዘጋጅቶ ይሄው አዲስ ደስ የሚል ቤት ሰጥቷል በኤሌክትሪክ እንዳትቸገሩ እንኳን ትልቅ ሶላር ተክሏል እንደ ድሮ ምንም ችግር የለም ማለት ነው አሁን እንደ ከተማ ሞድ ነው የምንኖረው ልክ ነው በቃ አሁን እኮ ተመልካቾቼ ብዙ ጊዜ ሰዎች ወደ ከተማ መፍለስን ነው ያደጉ ከተሞች ላይ መኖርን ነው የሚመኙት አሁን ግን እዛ ያደጉ ከተሞች ላይ ምታዩዋቸውን ሶፋ ምንጣፍ ቴሌቪዥን ሁሉ ነገር እዚህ ድረስ መጥቷል በቃ እዚህ ድረስ ከመጣ ሁሉም መንደሩን ያስዋበ ላለው እድሜ ፈጣሪን ያመሰገነ ለሰሩ ጥረት ላደረጉ ምስጋና ያደረገ ይቀመጣል ማለት ነው በሂደት ግን በተወሰኑ አመታቶች ውስጥ ደግሞ ሁሉም እንደዚህ አንድ አይነት ዘመናዊ ቤቶች እንደሚሆኑ እርግጠኛ ነኝ ጎረቤቶችሽ ምን ይላሉ ቤትሽን መተው ሲያዩ በጣም ደስ ይላል እድሉን ያላገኙት ወደፊት እኛም ጋር ይመጣል ይያሉ በቃ በናፍቆት ነው እነሱም የጠበቁት አንቺ እድለኛ በመሆንሽ ደስ ብሎሽ በጣም ደስ ይላል በፊት እንደዚህ የእንግዳ መቀበያ ክፍል የልጆች መኝታ ቤት የባወራ መኝታ ቤት እንደዚህ ተለያይቶ እንደዚህ ይኖር ነበር አይደለም የለም አንድ ላይ ነው ሁሉም ካብቶች ሁሉም አንድ ላይ ነን ከዛ ይሄው እንግዳ ሁሉም ነገር አስተካክሎ በጣም ተመቻችቷል ሁሉም ነገር አዘጋጅቷል ማለት ነው እኔ ቁጭ ብዬ ስራ ባልሰራም በወደ እሺ አሁን ቁርስ አምጥቻለሁ እሺ ቁርስ እንብላ እሺ ተመልካቾቼ ባዶ አፍሽን ወደ ስራ መሄድ የለም ትንሽ አፍሽ ላይ ቅመሽ ያለች ነው እሺ እንደን ነው ሰፈሩ ደስ ይላል በጣም ቤቱስ ደስ ይላል ቃላት ያጥረኛል እሺ አራት ቸገሬ ነው ሰላም ናችሁ እንዴት ነክ ቆያችሁ እንዴት ባለቤት መጥቷል ባለቤትሽ ነው እሺ አስካለ ተስፋ ይባላል እሺ በጣም ነው መቼም እንግዳ ሲመጣ ይታወቃል አይደል ልዩ ሰው የሚሆን ይታወቃል እሺ እንብላ እሺ ብሉ ቅመስ አንተም በምንም ስራ ከመግባት በፊት እንግዳ ሲገባ አፍ ላይ የሆነ ነገር አፍ ላይ ያስገባል እንግዲህ ድንገት የመጣ ሰው ቤት ያለውን ነው የሚቀምሰው ልክ ቤት ያፈራውን ነው ያዲያ ባይል ነው እሺ ያስተረፍኳትን ደግሞ በኋላ በላታለሁ እሺ ገና ሌላም ሰርተሽ የራስሽን ሙያ እሺ ደስ ብሎኛል ባየሁት ነገር ዛሬ ደግሞ ተረኛ ሆናችሁ እናንተ ጋር ከች ብያለሁ በጣም ነው እኔ ገረመኝ ሙሉ አዳሪ ፕሮግራም ላይ ብዙ ጊዜ ሲከታተል ዛሬ ደነገጥኩ እንጂ ነች እኛ እኔ ቤት ምን ልትሆን መጣች ቢላል እድለኛ ነኝ አይደል ዘመናዊ ሆናችሁ ያገኘው ቤት ተሰርቶ እንዴት አድለን እንደ በጥሩ አጋጣሚ ላይ ደረስ በፊት ምን ነበረው ይሄ ቦታ እዚህ ቦታ የሆነ አትክልት ምናምን ነበር እዛች ጎጆ ቤት ነው የምንኖረው እዚህ ጋር የሆነ ቡና ምናምን ነበር ፍራፍሬዎች ነበሩ ይሄን ቤት እድል አገኘንና የገጠር ኮሪደሩ መስመሩን ሲዘረጋ እድለኛው እድለኞች ነን ይገርሙናል እንደው አይ አትክልቴ ቡናዬ ምንም አይነሳ አላልኩም ነበር አላልኩም መጀመሪያ በቃ ሁኔታውን አስረዳኝ ጠቅላይ ሚኒስቴር ቀርቦ እንዴ ያደርጋቸዋለሁ ቦታ ሲጡ ብሎ እንዴት እንችላለን ባንዳፋላችሁ
ባንዳ ብሻለን በቃ ተጠናቆ ስታዩስ ምን አይነት ደስታ ስታይ እኛ ቤት አልመሰለም ሌላ ሰው ቤት የመጣ ከተማ ላይ የሆነ እንግዲነት የገባነው ነው የመሰለን። ይሄ እኮ ነው እንደው ከተማ ካሉ ቤቶች እኮ በልጧል። ልጆች እዚያ ጋር ቁጭ ብሎ ሲያጠኑ ይሄ ሶላር ማብራት ቀንና ማታ ሲያበራ ከተማ ላይ ያለነው ነው የሚመስለው። ወደ ጓሮ ወደ ከብቶቹ ወደ ማሳ ሲነጣ ነው ገጠር የሚመስለው እንጂ በፊት አንድ ላይ ከብቱ ምኑም አንድ ላይ ነበር። ከብትም አብሰያውም ጓዳም እንግዳ መኝታም እኛ መኝታም ልጆች መኝታም አንተ በእድሜ ስታድግ ያሳለፍከውን ህይወት አሁን ደግሞ ልጆችክ ላይ ሲደርስ ልጆቼ እድል ደግሞ በጣም እንዲህ የታደለው ኮምፒውተር ዘመን ረቃ መሰለ ላየው ለሰማው ሁሉ እኔ ከተማ ውስጥ አሁን የኔ ቤት እንደዚህ ውብ ሆኖ እንደዚህ አሁን አምርም በልጣችሁኛል እኮ። ስለዚህ በጣም ነው ደስ የሚለው። ወደፊት ደግሞ መንደራችሁ በሙሉ አንድ አይነት ቤት ሆናችሁ ማየት እመኛለሁ። እኔ ከተማ ስንሄድ ነው እንደ አይነት የቀማመጥ እንደ አይነት ሶፋ ማብራት ሲናይ የነበረው አሁን ደግሞ እዚህ እኛ ቤት ነው። ስለዚህ ከተማ አያስመኝህም አሁን እኮ ከእንግዲህ አሁን የከተማ ሀብቶች መጥተው እንደዚህ አይነት ቤት በመደዳ አድርጎ ይስሩ። መንግስትም እየረዳ ነው። ይሄ አጋጣሚ መጠቀም ነው ሰው አንተ እድለኛ ሆነ ካመጣህ እድለኛ ነኝ። የድሮ አባቶቻችንም ጸሎት ደግሞ ለኛ ሰራ። እንግዲህ የአባቶች ጸሎት ደግሞ ለሁሉም ይስራል አለው እኔ። እንግዲህ ተመልካቾች እዚህ ጋር መስታወት አለ። ፊቴን እያየው ነው። ሁሉ ነገር ዘመናዊ ሆኗል። እሷ ስራ ልትሰራ አሁን እንሰራለን። የስራ ልብስም ለብሰሻል። ጎበዝ ነሽ። ጎበዝ ነኝ አይደል? በጣም ማን ጎበዝ ነሽ። ይሄ ደግሞ ማድቤትሽ ነው? ኪችን ነው። አው ሁሉም ነገር አለ። ይሄንንም እንዴ ተሟልቶ ነው የተሰጣችሁ? ይሄ ባዮጋዝ ነው። በዚህች ጋር እንሰራለን። አልቋል። እዚህ ጋር ተዘግቷል። እዚህ ጋር ነው ዋናው። ድንገት ልጆች እንኳን ህፃናት ኖረው ሊከፍቱ ቢሞክሩና እንዳይቃጠሉ ከዛ ዋና መቆጣጠሪያ አለ ከደጅም ይዘጉት። እሱ ይዘጋል። ከዛ አዋቂዎች እዚችን ከፍተው ይለኩሳሉ። አሁን ለሷ ለተለኩስልኝ ነበር ነገር ግን ከውጪ ከዛ ተዘግቷል። ይሄ ማለት ደግሞ ህፃናት ልጆች ቅርብ ነው ዳዴ ብለው መተው ቆመው እንኳን ነክተው እንዳያነዱት መከላከያ ነው። ኤሌክትሪክ ምጣዱ እዚህ ጋር ገብቷል። እቃ ታጥቦ ተደርድሯል ደስ በሚል ሁኔታ። ተመልካቾቼ እንግዲህ ይሄው ኪችን ካቢኔቱ በሚያምር መልኩ ይሄው እንደዚህ ይዘጋሉ። እቃ በየቦታው ማዝረክረክ የለም። እንደዚህ ኪችን ካቢኔቱ ይከፈታል። ይሄው እቃዎቻቸው ታጥበው በዚህ መልኩ ተደርድረዋል። ገጠርም ያለው አርሶ አደር ደክሞ ሰርቶ አርሶ የሚያበላን እኛን ነውና ህይወቱ የዘመነ መሆን አለበት የሚል ነው ትልቁ የኮሪደር ልማት ዋናው ዓላማና ወደፊት እንግዲህ እግዚአብሔር እድሜ ሲሰጠን ለቀጣይ የመንግስት ዓላማዎች እነዚህን በሙሉ ወደ ዘመናዊ ቤቶች ገጠሩን መቀየር ነው። የከፈትነውን እንዝጋ። በዚህ መልኩ እንደዚህ ሆኗል። እንጀራ ኪችን ካቢኔቱ ራሱ በዘመናዊ ነው የተሰራው። ውሃ እንደዚህ ይጠቀማሉ። የሚፈልጉትን እቃዎች በሙሉ እንዲከታተታሉ። ዝርክርክ ማለት የለም። ዛሬ ውሎ አዳሬን ማደርገው እነሱ ጋር ነውና ጸጉርሽን ታጥበሽ ነይ ያልኳት ጸጉሯን ታጥባ አድርቃ ቆየችኝ። እኔ ሌላ ስራ ስሰራ እስቲ ልሞክራት ነው ደግሞ። እስቲ አምጪ። በምንድን ነው የምትከፊው? በዚህ ነው የሚከፈለው። ስንተኛ ክፍል ነሽ አሁን? 3ኛ ክፍል ናት። ስንተኛ ወጣሽ? ጎበዝ። እንግዲህ ጎበዝ ተማሪ ናት። የመጨረሻ ልጅ ናት ለቤቱ። እኛ ቤት ብትመጣ ብለሽ ታውቂያለሽ? ሁሉም ጋዜጠኛ ማለት ነው ሰራው። ይሄን መንደር ለማየት ብዙ ጋዜጠኛ መጥቷል። እሷ ለምን ቀረች አልሽ አይደል? ያው ከቻልኩ ጸጉርሽን ሰራሁሽ። እንግዲህ ውሎ አዳሬ ደግሞ ዛሬ መኝታ ፈልገሽ ታስተኛኛለሽ። አታሳድሪኝ? አድሪ። እሺ። አንዱን ወፍራም አንዱን ቀጭን እያረኩ ነው የሰራውሽ፣ ግን ምንም ችግር የለም ብለሻል አይደል? በኋላ ደግሞ ትምህርትሽን ስታጠኝ ደግሞ እኔ ስራ ከሌለኝ አስጠናሻለሁ። እሺ? ጎበዝ ተማሪ ሁኚ። እሺ? ትምህርትሽን ሁሉ ጊዜ አጥኚ።
አስተማሪ ሲያስረዳ ደግሞ በደንብ አዳምጪ። ቤት እየመጣሽ ከልሽ እሺ ከላይ ከዛ ጎበዝ ተማሪ ነው የምትሆኚው። በተለይ አስተማሪ ሲያስተምር በደንብ ካዳመጥሽ ጎበዝ ነው የምትሆኚው። እሺ መክፈል አልችልም ግን ያው ቆንጆ አርጌሻለሁ። እስቲ ቀናቤ እስቲ ሂጂና እንኪ በመስታወት አይተሽ ነይና ቶሎ ትነግሪኛለሽ። እሺ አካባቢው የአየር ንብረቱ እንዴት ነው ደስ የሚለው። ደግሞ እዚህ ዋርካ ስር መቀመጥ እንዴት ደስ ይላል። ነይ ቆንጆ ነው የሰራሽ። ብዙ መክፈል አልችልም ግን ይሁን። በኋላ ደግሞ በዚች በጨርቅ ታስይዣታለሽ። እሺ እቺ ደግሞ ምን ታስይዛለች መሰለሽ? እንደዚህ ቅድም ጨርቅ አርገሽ እንዲህ አርገሽ ነበር አይደለ? እዚህ ላይ እቺ ደግሞ እንደሱ አርገሽ ስታስይዥባት እዚህ ጋር ቅርጽ አውጥታ ታስይዛለች። እሺ እኔ ሸለምኩሽ። እሺ የኔ ቆንጆ እሺ ጎበዝ ነይ እንሂድ። አሁን እማዬን ደግሞ ሌላ ስራ እናግዛት። እሺ ዱባንቾ ቀበሌ ላይ ነው ያለነው። እንግዲህ በወይዘሮ ነጻነት ቤት ነው። እንግዲህ ወይዘሮ ነጻነት ዛሬ ብዙ ነገር እንደምታሳየኝ ነግራኛለች። አሁን እዚህ ጋር አንድ ባህላዊ ምግብ ልንሰራ ቁጭ ብለናል። ምንድነው ይሄ? ይሄ ቡላ ነው። እሺ አተካና ነው የምንሰራ። እሺ ቡላ ነው። እንጀምር። እሺ እንጀምር። ምን ላርግ? ምን ላቀብልሽ? አሁን በዚህ ላይ ያረግሽ ትንሽ አይደለም ትንሽ እንደዚህ አርገሽ ባል ጀምሪ። እንኪ ጀምሪ አንቺም። መፈርፈር መፈርፈር ድቅቅ እያረኩ እንደዚህ እያርግሽ ትፈጥኛለሽ። አንቺ ጎበዝ ነሽ ስሪ። ከዚህ እያነሳን እንደዚህ ታረጋለሽ። እንኪ ላንቺ ይሄ አተካና ነው የምንሰራ አሁን። ቀላል መስሎሻል? ያንን ትተሽ ወደዚህ መጣሽ ብለን በስተዋል ሊቀነስ አቅም የለኝም። እስቲ ትንሽ እሺ ቀንሺ። በደንብ አልወዘወዝም ማለት ጎበዝ እንደዚህ እያረግሽ ቆይ ላሳይሽ። ይሄው እንደዚህ ነው። እንደዚህ እያረግሽ እንደዚህ ስለዚህ እንደዚህ ያደረገች እንደዚህ ሲይዝብሽ ደግሞ እንዴት ያደረገችው? ትንሽ ከበድ ይላል። እዚህ ጋር እየመተሻው ጎበዝ ነሽ። ይሄው በቃ ስረሻል። ጎበዝ ነሽ። በጣም ለሌላ ጊዜ እንዳይነፍስበት ነው። አሁን እቺን ልጨምርልሽ እዛ ላይ? አዎ በዚህ ላይ እናንሳ። እንደዚህ አርጌ ባነሳትስ? ቆይ ያጃት እሷን ቅጠል ችግር የለም ከስርም ቅጠል ስላለ አመሰግናለሁ። እሺ እኔም አመሰግናለሁ። ይሄ ባየጋዙ ይሄ አተካና ምንሰራ ምን ቡሙቾ ምናምን አይመችም ለምጣዳ። ባዮጋዙ ለተለያዩ ስራ ነው የምንጠቀምበት። እንደዚህ ባህላዊ ምግቦችን ለመስራት ግን እንጨቱን እንጠቀማለን። ያ ባዮጋዙ አይመችም በምጣድ ላይ ስለሆነ እያለች ነው። ጎበዝ እኔ አስተካክላለሁ። አስተካኪ ትክክል ልጣደው አልጣደው አላወኩ። ትንሽ ባህላዊ ምግብ ለኔ ለመስራት እዚህ ጋር መሬት ላይ አነደደችልኝ። እንዲህ አይነት ነገር ካልሰሩ በስተቀረ አሁን ዘመናዊ ቤት ውስጥ ነው የሚጠቀሙትና ለዚህ ነው አሁን በደንብ ይሞቅ በደንብ ይቀጣጠልን። አይሽ በደንብ እየተቀጣጠለ ነው። አይሹ ምጣዷ ስስ ናት። ዋሰብሬብሽ ብቻ ትንቀሳቀሳለች ግን እኔ አስተካክላለሁ። ችግር የለም። ይበቃል። አሁን በቃ ይበቃል። እስቲ እንዲህ ሳረጋው ይንቀሳቀሳል። እስቲ አስተካክዩ። አስተካክላለሁ እኔ
ታይ እንዳይሰበር እየመረመር ከዶላ ተመልካቾች በእግሯ እንዲያርጋ ታይ እንዳይሰበርላታል እየመረመርኩት እኮ ነው አለች በእግሯ እንዲያርጋ ይሄው አሁን ቆንጆ ነው ይሄንን ቡላ መጀመሪያ በእጃችን አሸነው ቀጥለን በወንፊቱ እንዲያርገን ነፍተን ድቅቅ አደረግነው ከዚህ በኋላ ደግሞ ምጣድ ተጥዶ ተመልሶ ምንም ውሃ አልተጨመረም ወደ ቂጣ ቀየረችው አሁን በስሏል እንደዚህ ነው አሁን ያንቺ ተራ ነው ወይ ጉዴ ነይ በዚህ በኩል ቆይ ይሄ በዚህ ላይ ታርጋሽ ላም ይበላል ይሄው የቅድሙ ላይ ገረ በዚህ ነው የሚታነ ነይ በዚህ ማቻ በዚህ ፀሐይ እሳት እየሄዳ ነው አውጭ ባህላዊ ምግብ ይከብዳል በጣም ይከብዳል ይሄ እንግዲህ በዚህ መልኩ ነው የሚጋገረው የመጀመሪያውን ሙከራ የተሻለ አሁን አስተካክለሽ ስሪ ነው አሁን አስተካክለሽ ስሪ እንግዲህ ጅም ትንሽ ስለሆነች በእጅ ልክ ነው ወስዳ ግን የሚገርም ነው ተመልሶ ወደ ቂጣነት መቀየሩ ይብቃው ለዘረራው ነው ይበቃል ትንሽ በቃ አሁን እንጨት ያስፈልጋል በቃ ወይኔ ገና ጭስ ያስቸግራል ኩቺና የሚሰራበት ከተማ አላየሽም ጭስ ብቻ ነው ይሄ ጭስ የለም ሰፊ ቤት ነው ይሄው ጭስ የሚወጣ አይተሻል አንቺ ምን ጭስ አለ ጭስ የለም እኮ እኔ ግን ካቅም ይበላይ ሆነ አይደል አይዞሽ እንግዲህ እንዲዝቅ ማለት ነው ተመልካቾቻችን እያንዳንዱ ስራ የራሱ ጉልበት ይፈልጋል የራሱ ሂደት አለው እና እሷ በኔ እንባ ማንባት በኔ እንትን እያየች ነው ሰፊ ነው ጭሱ አልታፈነም አንቺ ምን ሆነሽ ነው ትላለችና እንግዲህ ልዩነቱ እዚህ ላይ ነውና እኔ ይሄ ዝቅ ስላለ እንጨት ሊጨምር ይበቃዋል ያለው እንጨት ውጭ ነው ያለ አመጣለሁ እኔ ይመቻል አዎ አመጣለች ላስገባው ወስጥና ድንቁ አሳይ ይሄው አመጣልሻለሁ ይሄው አሁን ጋልብጪያ ትንሽ ፊቴ አየር አግኝቶ መጣ ልገለብጥ ነው አዎ ጋልብጪ አስካሪ ጨብጨብላት አዎ ይሄው እኔ ሳቱ ነው ማለት ጋባ በቃ ውሃ ስጪ እሺ እንደዚህ እያየሽ አንቺ ማርጊያ ይሄው እንደዚህ እያረግሽ እንደዚህ ተመልካቾች ውሃ ከነካው በኋላ እንዲህ ስትነኩት ገና እንደ ላስቲክ እንዲህ ያነጥራል ወደ ላይ ውሃ ከሌለ ቶሎ አይወፍርም ስለዚህ ልጨምር ውሃው ጨምሪ በቃ ልጨርሰው ይሄ ውስጥ ይሄው ገና ደረቅ አይደል የት ጋር ልጨምርልሽ ጨምሪ ይሄንን ጨርሽ በቃ ይበቃል በቃ ከዚህ በኋላ ምንድነው የሚሆነው አሁን 30 ደቂቃ ይኖር እንግዲህ ተመልካቾቼ ይሄ በዚህ መልኩ ውሃ እርሶ ወጥቷል መጀመሪያ ቡላውን በእጃችን አሸን ከዛ በኋላ እንደገና በወንፊቱ ተነፋ ከዛ በኋላ ደግሞ ምጣድ ላይ ተጥዶ እንደ ቂጣ ራሱ ተጋገረ መጨረሻ ላይ ደግሞ የወጣውን ደግሞ እንዲ ውሃ ውስጥ ገብቶ እንዲ ፍርክስክስ ተደርጎ ቁጭ ተደረገ ይሄ ውስጡ የገባው ውሃ 30 ደቂቃም ከዛም በላይ ራሱ ተመልሶ ይወፍራል እንጠብቀዋለን ብላለች አሁን ይሄንን ክደኝ በቃ እንደዚህ ተከድኖ ቁጭ አሁን ለሱ የሚያስፈልገው ነገር እናዘጋጃለን ማለት ነው እሺ ወተቱ ይናጣል ቅቤ ይወጣል አይብ ያዘጋጃሉ ሁሉ ነገር በወተት ነው የሚመገቡት ምግብ ላይ በሙሉ ወተት ያካትታሉ አይብ ያካትታሉ
አሁን ቡላ ጨርሰናል። ይሄ አሁን ቶሎ አርገሽ መስራት አስፈላጊ ነው። ቶሎ አርጊ። ይሄው እንደዚህ ድምጽ ለማ አንቺ እንደዚህ እየጫወች ነው። ይሄው እንደዚህ ይሄው እንደዚህ ያለች ድምጹን አሰሚ እንጂ ታዲያ ምን እየሰራች ነው አለችኝና እሷ መታ እንዴ ብጥብጥ አደረገ። ምንድነው ይሄ እንደዚህ የሚሆነው? ምንድናት እቺ? አውጫው ንፋስ ይወጣል። ኪፈቺ አይሄንን ኪፈቺ ተከፈትናት። አዎ ኪፈቺ ወይኔ ጉዴ ኪፈቺ አሁን ኪጀና ተደፍና ቁጭ ብላ ነው። አዎ እሺ ዋሰብሬብሽ ይበልና ወተት ይዘን እንመጣለን። ይዘሽ ነይ። እሺ ለተናጠችው ቅቤ ይሄን ትመስላለች ማለት ነው። ቆንጆ ሆና ወጣለች። በዚህ መልኩ ውሃውን ጠጥቶ የውፍር ብሎ ተቀምጧል። ስፖንጅ የለም እንደዚህ ስፕሪንግ እንደሱ ነው የሚያነጥረው። እንዲህ ስትነኩት ከነዚህ ከነጓጎለው ቢቀርብስ ሙያ የላትም። ሙያ የለም በቃ አርጊ በቃ ጨምሪ አሁን ይበቃል። ልክደናት ክዳኗ የት ጋ ነው አለ? እዚህ ጋር ታዩ። ሁሉም አይገባም አይደል? ቆይ ትንሽ አርጊ። አሁን ይበቃል። በግማሹ በግማሽ። እሺ አሁን ይሄን ላደባልቅ። እንደዚህ ያረክሽ እንደዚህ ወተት ገብቷል፣ ረጥቧል። አሁን ደግሞ አይብ ነው የከተት ነው። ከቡላው ጋር አሁን የሚደረገው ምንድነው? አይቡና ቡላውን አንድ ላይ ማደበላለቅ ማለት ነው። እንደዚህ ነው የምታረጊ። እሺ እንደዚህ ቅድም ነው እንደዚህ የምናረገው። አሁን ሁለቱም አንድ ስለሆነ እንደዚህ ነው የምታረጊ። እንግዲህ አይቡ በደንብ ገብቷ ሁሉም ነጭ ስለሆነ መልካቸው ተመሳስሏል። አይቡም ቡላውም እንደዚህ ያርገች የውስጥንም ያሸች እንደዚህ ወደ ከውስጥም እንደዚህ ገልበጥ ከዛ አብሮ እንደዚህ ማዋሃድ። አሁን ቅቤ ጨምሪ። ጨምር። እንደ እንጀራ ላዙርበት እንጂ ችግር የለም ጨምሪ። በአማርኛ ጣባ ነው፣ ሀዲይኛ ቢጥራ። እንደዚህ ሊጨምር እዚህ ውስጥ። በነገራችን ላይ ይሄ ምግብ ተሰርቶ የተረፈው ምን ይሆናል የሚባል ነገር የለም። አይበላሽም። እስተፈለገው ድረስ መበላት እንደሚችል ነው የነገሩኝ። ቻንስቻት ይበቃል። እቺ ማሰሮ ቀላል አይደለች። በደንብ ነው የምትይዘው። እንግዲህ የተደከመበት ምግብ ይሄን ይመስላል። ናይ ምሪ ወዴት እንደምትገጭ እሺ ነይ። አሁን በዚህ ውብ ጠረጴዛና ወንበር አተካኖ የተሰኘው ባህላዊ ምግብ ተደክሞበት ቀርቧል። እስቲ ተመከሩ። እስቲ ቅመሱና ችሎታዬ እንዴት ነው? ከሷ ጋር ታጋግዤ ነው የሰራሁት። እስቲ ጥሩ ሰርተናል፣ ሞክሩት እስቲ። እንግዲህ ባድያ ባይ እንደ ሃይማኖቱ በሃይማኖቱ እንደ የተሰራው ምግብ ተጸልዮ ነው የሚበላው። ባጭሩ ትንሽ እንጸልያለን። እሺ ደስ ይለኛል። ይዋ ገለታ ከባሎን ስሙ ሸጡ ማሞስሳ ተካይንተው ተኩማስ በኡካኒ አሰቡ አኖሞይ ጦሞስስ ክርስቶስ ስምን አሁን እንበላለን። እሺ የሚገርም ነው። አሪፍ ነው። በጣም አሪፍ ነው። ሻዊለ ደራጉ ኮይ ዲቃሳ ጎኮ ባላሙ ኮይ ፉራሚቶኮ ሂማጉ ኮይ አይሂምባ ማጎኮ ሻዊለ ሃይዱምች መሬና ሃይደማ ማኖ ደቃይ ሙሬና ደንፎ ፈራዳ ሻዊለ ሻዊለ ላንዲ ደናሚ